ይስጥልኝ ውድ ቤተሰቦቼ። ዛሬ በደቡብ አፍሪካ የሚስተዋለውን የውጭ ዜጋ ጠልነት፣ ዜኖፎቢያ፣ ወቅታዊ ሁኔታዎችና ጥልቅ ትንታኔዎችን ያካተተ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። በደቡብ አፍሪካ የቀስተ ደመናዋ ሀገር በሚል ቅጽል ስም ትታወቃለች። የኔልሰን ማንዴላ የዴዝመንድ ቱቱ ሀገር። ሆኖም በዚህ ውብ ስም በስተጀርባ ላለፉት 2 አስርት ዓመታት ዓለምን ያስገረመና የአፍሪካውያን ልብ የሰበረ ክስተት በተደጋጋሚ ይታያል። እሱም የውጭ ዜጋ ጠልነት ወይም ዜኖፎቢያ ነው። ለምንድን ነው ጥቁር አፍሪካውያን በተለይ የዚህ ጥቃት ሰለባ ቢሆኑት? የችግሩ ስር መሰረት ምንድን ነው? ዛሬ በዚህ ቪዲዮ የደቡብ አፍሪካውያን የውጭ ዜጋ ጠልነት በጥልቀት እንመረምራለን። ታሪኩን ለመረዳት ወደ ኋላ መመለስ ያስፈልጋል። በአፓርታይድ ዘመን የደቡብ አፍሪካ የነጻነት ታጋዮች መጠጊያቸው ሌሎች የአፍሪካ ሀገራት ነበሩ። ኢትዮጵያ፣ ታንዛኒያ፣ ዛምቢያና ናይጄሪያ የጥቁር ደቡብ አፍሪካውያን ትግል በገንዘብ በወታደራዊ ስልጠናና በዲፕሎማሲ ደግፈዋል። ኔልሰን ማንዴላ የመጀመሪያውን ወታደራዊ ስልጠና የወሰዱትና የኢትዮጵያን ፓስፖርት ይዘው ዓለምን የዞሩት ያኔ ነበረ። ሆኖም ዛሬ ያቺ ሀገር ነፃ ስትወጣ የአፍሪካ ሀገራት ዜጎች እንደ ጠላት መታየታቸው ትልቅ የታሪክ ምጸት ሆኗል። ይህ ጥላቻ ለምን ተቀሰቀሰ? ለዚህ 3 ዋና ዋና ምክንያቶች መጥቀስ ይቻላል። አንደኛው የኢኮኖሚ ቀውስና ስራ አጥነት። በደቡብ አፍሪካ በዓለም ላይ ከፍተኛ የሀብት ልዩነት ካለባቸው ሀገራት አንዷ ናት። ከ30% በላይ የሚሆነው ህዝብ ስራ አጥ ነው። ብዙዎች ለዚህ ችግር ተጠያቂ የሚያደርጉት ስራችንን ቀሙን የሚሏቸው የውጭ ዜጎችን ነው። በሌላ በኩል ደግሞ የተሳሳተ ግንዛቤና ወንጀል። በሀገሪቱ ለሚፈጸሙ ወንጀሎች እና የአደንዛዥ እጽ ዝውውር ሁሉንም የውጭ ዜጎች በጅምላ የመወንጀል አዝማሚያ አለ። ሶስተኛው ምክንያት ደግሞ የፖለቲከኞች ንግግሮች ናቸው። አንዳንድ ፖለቲከኞች የራሳቸውን የአመራር ድክመት ለመሸፈን ሲሉ የውጭ ዜጎች ላይ በማላከክ ህዝቡን ያነሳሳሉ። ጥቃቱ በብዛት ያነጣጠረው በሌሎች አፍሪካውያንና በደቡብ እስያውያን ላይ ነው። ዚምባብዌያውያን፣ ናይጄሪያውያን፣ ኢትዮጵያውያንና ሶማሊያውያን ለዚህ ሰለባ ሆነዋል። ይህም ደቡብ አፍሪካ ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት እንዲሻክር አድርጎታል። ፓን አፍሪካኒዝም ወይም የአፍሪካ አንድነት የሚለውን ጽንሰ ሐሳብ ጥያቄ ውስጥ ወድቋል። ችግሩ በኃይል ወይም በጥላቻ አይፈታም። የደቡብ አፍሪካ መንግስት መሰረታዊ የኢኮኖሚ ጥያቄዎችን መመለስ ያለበት ሲሆን ህዝቡ የወንድሞቹን ውለታ ማስታወስ ይኖርበታል። አፍሪካ አንድ የምትሆነው ጥላቻ ሲቆም ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? መፍትሄው ምንድነው? በኮሜንት መስጫው ላይ ያሳውቁን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።